ሪያል ማድሪድ በታሪኩ አድርጎት የማያውቀውን ነገር በሚቀጥለው ሳምንት ማድረግ አለበት። ከ3-0 ተመልሶ አያውቅም። ስለዚህ ያንን ማድረግ አለበት። ትልቅ ፈተና ነው። መቼስ ሪያል ማድሪድ አያደርገውም አይባልም ባለው ትልቅ የቻምፒየንስ ሊግ ተወዳዳሪ የሌለው ታሪክ ምክንያት። ነገር ግን በዚህ አመት አንቸሎቲ ከዚህ ውድድር ዘመን መጠናቀቅ በኋላ በሪያል ማድሪድ አሰልጣኝነት የሚቀጥሉ አይመስለኝም። ምን ያደርጋል ሪያል ማድሪድ አይታወቅም። ግን አሁን በስፔን ስለሳቸው የሚባለውን ስትሰሚ ከዚህ ወጀብ የሚተርፉ የመሰለ አይደለም። ይሄ ደግሞ የከትላንት በስቲያው ሽንፈት ደግሞ ነገሩን በጣም አባብሶታል። በዚህ አመት ለሶስተኛ ጊዜ ነው 3ና ከዛ በላይ ጎል ተቆጥሮባቸው ሲሸነፉ። በባርሰሎና 4-0ና 5-2 ተሸንፈዋል። በአርሰናል 3-0 ተሸንፈዋል። 3 ጎልና ከዛ በላይ የተቆጠረባቸው በ3 የጎል ልዩነት የተሸነፉባቸውን ጨዋታዎች ካየን ከ2018-19 የውድድር ዘመን ወዲህ ሆኖ አያውቅም። 2018-19 የውድድር ዘመን ማለት ደግሞ ክርስቲያኖ ሮናልዶ የለቀቀበት ወደ ዩቬንቱስ የሄደበት፣ ዚዳን በኋላ ተመልሶ እስኪመጣ ድረስ ከሪያል ማድሪድ አሰልጣኝነት ራሱን ያነሳበትና የሆነ የአንድ ዘመን ፍጻሜ ይመስል የነበረበት ወቅት ነው። በ52 ጨዋታ 11ኛ ሽንፈታቸው ነው። በየ5 ጨዋታው አንዴ ይሸነፋሉ ማለት ነው። ይህም ለማድሪድ አይነት ትልቅ ክለብ፣ ስኬታማ ክለብ፣ አምና ደብል ለሰራ ሌሎችም ብዙ ዋንጫዎች ላሸነፈ ቡድን ከፍተኛ ነው። ባለፉት 2 ተከታታይ ቻምፒየንስ ሊግ ጨዋታዎች ጎል አላስቆጠረም። በዋንዳ ሜትሮፖሊታኑ ከአትሌቲኮ ማድሪድ ጋር፣ በኤሚሬትስ ከአርሰናል ጋር። ይሄ ሲሆን ከ16 ዓመት በኋላ ለመጀመሪያ ጊዜ ነው። ዋንዴ ራሞስ ነበሩ ለመጨረሻ ጊዜ አሰልጣኝ የነበሩት። በዛ ዓመት ቪቼንቴ ካልዴሮን የሚባሉ ፕሬዚደንት ነበሩት። ባሉዳ የሚባሉ ሌላ ጊዜ ፕሬዚደንት ነበሩት። ያኔ ነው ለመጨረሻ ጊዜ 2 ተከታታይ ጨዋታዎችን ከሜዳ ውጭ በቻምፒየንስ ሊግ ጎል ሳያስቆጥር የወጣው። ግን የአሰልጣኙ ችግር ብቻ አይደለም። በቀደም ስናነሳ በተለይ ይሄ የራኒንግ ስታቲስቲክስ የመሮጥ ስታት ምንድነው፣ ብዙ የሜዳ ስፍራ መሸፈን ምንድነው ያከራክራል። ከዚህ በፊትም እንዳነሳው ታውቃለሁ። ግን ጨዋታ ዶሚኔት አድርገሽ ቢሆን ኖሮ ያኛው ቡድን በወርክሎድ የሚበልጠው በብዙ በመሮጥ ብዙ የኢንቴንሲቲ ሩጫዎች በማድረግ የሚበልጠው ችግር አልነበረው። ግን አርሰናል እንደዛ ዶሚኔት አድርጓቸውም ነው በ13 ኪሎ ሜትር ገደማ የበለጠ የሮጠው። ፕሬስ አያደርግም ቡድኑ ጭራሽ። ከቪኒ ፕሬሲንግ ከኤምባፔ ፕሬሲንግ አትጠብቂም ጭራሽ። ሊሆን የሚችል አይደለም። አያደርጉም ፕሬስ። ከስንት ጊዜ አንዴ የሲቲው ጨዋታ ላይ እንዳደረጉት ካልሆነ በስተቀር እየሆነ አይደ አሁን ትላንትን እንደውን ለማነጻጸር ያህል ኤምባፔና ቪኒሺየስ ጁኒየር በዛ የአርሰናል ጨዋታ 12 ጊዜ ነው በድምር ፕሬስ ያደረጉት። 12 ጊዜ። ሚኬል ሜሪኖ 41 ጊዜ ነው ለብቻው ያደረገው። እሱ ለብቻው 41 ጊዜ ፕሬስ አድርጓል ስንል ይሄ የአይ ኦብዘርቬሽን አይደለም፣ ስታቲስቲካል ነው። በግልጽ በአይናችን ይታያል። ኦፍኮርስ ባጠገባችን ፓሴንጀሮች ናቸው፣ ኳስ ይዙ ምታተኞች ናቸው። የትኛውንም ቡድን ማፍረስ ይችላሉ። ግን እግር ኳስ ያለ ኳስ ነው የምትጫወቱ፣ ስፖርት ነው። ይሄንን ብዙ ጊዜ እንላይ ነበር ስለ ፓሪስ ሳን ዠርማን። ሪያል ማድሪድ ውስጥም ይሄው ችግር አለ እና አሰልጣኙ እንዴት ነው አራቱን የምታጫውቱት? በቃ ሚዛን ሳያተቡር ነው ሲሏቸው፣ ጥሩ ተጫዋቾች ሁልጊዜ አብሮ መጫወት አለባቸው፣ እንደዛ ነው የምናደርገው ብለዋል። ግን የአርሰናል ጨዋታ ሲዝኑን በሙሉ ስናይ የነበረውን ችግር አፍረጥርጦ አወጣው እንጂ ሪያል ማድሪድ ለ9 ወር ለ8 ወር እንደው ቻምፒየንስ ሊግ ስለሆነ ሪያል ማድሪድ የቻምፒየንስ ሊግ አለቃ ስለሆነ ካልሆነ በስተቀር የሪያል ማድሪድን ፐርፎርማንስ ላየ ሰው አያስገርምም። በቀደም የተሸነፈበት መንገድ እለት በእለት የማድሪድን ጨዋታ የላሊጋ ነገሬ ብሎ ለሚያይ ሰው ቻምፒየንስ ሊግ በዚህ ሲዝን ላይ የኖ ሪያል ማድሪድ ጭራሽ አያስገርም። ይሄ ይመጣ ነበር ይኸውልሽ ምሳ በዚህ አመት በቻምፒየንስ ሊግ ብዙ ሙከራ ያዳነው ግብ ጠባቂ ሰርፕራይዝ ቲቦ ኩርቱዋ ነው። 48 ሙከራ አድኗል። የሪያል ማድሪድ ግብ ጠባቂ ነው። ከዛ ቀጥሎ ያሉትን ግብ ጠባቂዎች ብታይ ማድሪድ ምን ያህል ሙከራ እንደሚሞክር በቀደም የማድሪድ ምርጡ ተጫዋች ሆኖ መውጣቱ እኮ ነጋሪ ነው። ከዛ ቀጥሎ የፋይኖርድ ግብ ጠባቂ፣ የስፓርታ ፕራግ ግብ ጠባቂ፣ የቤንፊካ ግብ ጠባቂ፣ የፒኤስቪ ግብ ጠባቂ፣ የሴልቲክ ግብ ጠባቂ ናቸው የሚመጡት እኮ በቃ ዶሚኔት እንዲደረጉ ምን ጠብቃቸው ብዙ ሙከራዎች የሚደረጉባቸው የስሎቫን ብራቲስላቫ፣ የዶርትሙንድ፣ የሻክታ ዶኔትስክ፣ የክለብ ብሩዥ ግብ ጠባቂዎች ናቸው ከሱ ቀጥለው የሚመጡት። 48 ሙከራ አድኗል። ግብ ጠባቂው ለለሰብ እየሆነ ይወጣል ማለት ነው። ብዙ ሙከራ ያድናል ማለት ነው። በቀደም የማድሪድ ቤስቱ ተጫዋች የነበረው እሱ። ይሄ ሲዝኑን በሙሉ የታየ ድክመት ነው። 48 ሙከራ አድኗል። ከአርሰናል ጋር 5 ሙከራዎች ነው ያዳነው።
ለዚህ ነው ቤሊንጋም ያው ሊከፋ ይችል ነበር 3-0 ጠባብ ነው ከዛ በላይም ሊቆጠርብን ይችል ስለነበር የሚል አስተያየት የሰጠው። አንዱም የሪያል ማድሪድ ተጫዋች ከ10 ኪሎ ሜትር በላይ አልሮጠም። የበቀደሙ ጨዋታ ላይ 8 ሙከራ ነው ያደረገው፣ 9 ሙከራ፣ 3 ኢላማውን የጠበቀ ሙከራ፣ በሁለተኛ አጋማሽ 2 ሙከራ ብቻ በሙሉ 45 ደቂቃው። በስም ካየሽ የሚያስቀና ስብስብ እኮ ነው። ግን ባለፉት 4 ጨዋታዎች 11 በመጥፎ የውድድር ዘመኑ ወቅት ሌላ ጊዜ ሪያል ማድሪድ ማርሽ በሚቀይርበት ጊዜ መንሸራተት ጀምሯል። ባለፉት 4 ጨዋታዎች 11 ጎል ተቆጥሮበታል። በሌጋኔስ 2 ከዛ በላይ ሊሆን ይችል ነበር። በሶሴዳድ 4 በቫሌንሲያ 2 በአርሰናል 3 ባለፉት 4 ጨዋታዎች ይህን ያህል ጎል ተቆጥሮበታል። እና ጫና ውስጥ ናቸው አሰልጣኙ። በቻምፒየንስ ሊግ ለመጀመሪያ ጊዜ አይደለም እንዲህ ሲሆን። የዶርትሙንድ ጨዋታ የመጀመሪያ አጋማሽ ልክ እንደ በቀደመው የአርሰናል ጨዋታ የመጨረሻው 30 ደቂቃ ይመስል ነበር። አሁን በካምባኩ ምክንያት በቪኒ ሃትሪክ ምክንያት ሰው ብዙ አያስታውሰው፣ ግን 2-0 ነበር። ሌላ ጎል ሊያስቆጥር ይችል ነበር ዶርትሙንድ እና ትልልቅ ታክቲካዊ ስህተቶች ሰርቷል የዶርትሙንዱ አሰልጣኝ ኑሪ ሻሂን። ያኔ ግን በዚህኛው ሚላን 9ኛ ስፍራ ላይ ባለው ሚላን በሜዳው በቤርናቤው 3-1 ተሸንፏል። በሊቨርፑል 2-0 ተሸንፏል። በሊል ተሸንፏል። እና ባለፈው አትሌቲኮ ማድሪድንም ሲያሸንፍ ፐርፎርማንሱ በሁለቱ ጨዋታዎች 210 ደቂቃ የተዋጣለት ፐርፎርማንስ አልነበር። ለመጨረሻ ጊዜ ጎል ያስቆጠረው በዛ ጨዋታ ላይ ምሳት አስታውሻለች። እነዛ 2 ጎል አንደኛው ሮድሪጎ በጣም የሚያስደንቅ ጎል፣ በኋላ ብራሂም ሌላ በጣም የሚያስደንቅ ጎል አስቆጠረ። 2 ኢንዲቪጁዋል ጎሎች ናቸው። የተጫዋቾች የግል የላቀ ክህሎት ያየንባቸው ጎሎች ናቸው። እና አሁን ካርሎ አንቼሎቲ እንዴት እንደሚሆን አላውቅም፣ ምክንያቱም ክረምቱ የተወሳሰበ ነው። ግን አሎንሶን የመቅጠር ጉዳይ ውስጥ እኔ አሎንሶ መጥቶ አሁን ባሉት ተጫዋቾቹ አስደናቂ መሆናቸውን እቀበላለሁ። ግን አሎንሶ ከተጫዋቾቹ ስራ ይፈልጋል፣ ከኳስ ውጭ መልፋት ይፈልጋል። ሪያል ማድሪድ ደግሞ ፌመስሊ እንደምታውቂው ሲስተም አንደኛ ለሚል አሰልጣኝ የሚሆን አይደለም። መልበሻ ክፍል ማስተዳደር የሚችል ከዋክብቱን ማስደሰት የሚችል አሰልጣኝ ነው የሚሆነው። አንቼሎቲ የተሳካላቸው ለዚህ ነው። ብዙ ጊዜ አሁን ሰሞኑን ጥሩ ባይሆንም ሁኔታቸው ዚዳን በጣም የተሳካለት ማስተር ታክቲሽያን በመሆን ሳይሆን የመልበሻ ክፍሉን ትልልቅ ገናና ስም ያላቸው ተጫዋቾችን ተንከባክቦ ማቆየት በመቻሉ ነው። ምንም ታክቲካል ኑዋንስ የለውም ማለት አይደለም፣ ግን ዋናው ነገር ታክቲክ አይደለም። በቀደም 9 ሙከራ ብቻ ነው ያደረገው። በቻምፒየንስ ሊግ በዚህ ዓመት አነስተኛው የሙከራ መጠን ነው። 0.44 ኤክስጂ ነው የነበረው። በቻምፒየንስ ሊግ በዚህ ዓመት አነስተኛው የኤክስጂ መጠን ነው። በአድቫንስድ ዴታ ብትገልጭ 245 ደቂቃ ጎል አላስቆጠረም። አሁን በአውሮፓ ውድድር ለ245 ደቂቃ ለመጨረሻ ጊዜ ያቺን ብራሂም ያቺን ጎል ካስቆጠረ በኋላ የተቀረውን 45 ደቂቃ ከዛ በመልሱ ጨዋታ 120 ደቂቃ ነው የተጫወቱት። በቀደም 90 ደቂቃ ጎል አላስቆጠሩ እና እንደዚህ አይነት ወርልድ ክላስ ያሉ ተጫዋቾች ሆኖ ኤፕሪል ላይ ከሁሉም ደግሞ በከፋው ጊዜ ላይ የተንሸራተተው ልክ የዛሬ 20 ዓመት እንደሆነ ይላሉ ሰዎች። 2021 ላይ ራውል፣ ሮናልዶ፣ ፊጎ፣ ዚዳንን ይዞ ሞናኮን ማሸነፍ አቅቶት ነበር። አሁን አርሰናል ከሞናኮ የተሻለ ቡድን ኦፍ ኮርስ፣ ግን ባላንስድ እንዳልሆነ የምታውቂው ሜሂያና ራውል ብራቮ ነበሩ ተከላካዮቹ የነበሩት። አሁን ደግሞ አሰልጣኙ ማያምኑባቸው ፍራንክ ጋርሲያና ሉካስ ቫስኬዝ የቡድኑ አማካይ ተመረጨ ፉልባኮች ናቸው። ግን ማድሪድ ቡድኑ ክለቡ ራሱ ተጠያቂ ነው ለዚህ። ክሩስ ከለቀቀ በኋላ ሌላ ተጫዋች አላመጡም። ሆሴሉ ለቀቀ፣ ሌላ ታክቲካል ሶሉሽን የሚሰጣቸው ተጫዋች ነው፣ እሱን አልተኩትም። ናቾ ለቀቀ፣ ሌላ ተከላካይ አላመጡም። ጉዳት ብዙ አለ። ስለዚህ ክረምቱ ላይ ራሱ ፍሎረንቲኖ ፔሬዝ፣ ሌሎቹ የማድሪድ ሹማምንት የወሰናቸው ውሳኔዎች ትልልቅ የውሳኔ ስህተቶች ነበሩ። አሁን አሰልጣኙ በቋፍ ላይ ያሉ መሰናበታቸው አይቀሬ እየመሰለ ነው።